እንችላለን። አከነት ሲምቤጋ 100,000 ዋው ደስ ይላል። ወላሂ በጣም ደስ ብሎኛል። በጣም በገገመደ እንኳን ደስ አለሽ። እስኪ እንግዲህ አሁን እንደዚህ እናድርግ ሁላችንም ማለት አመሰግናለሁ። በጣም ደስ ብሎኛል። እንደዚህ አይነት አጋጣሚዎች ላይ በድንገት ተገኝተን ለሆነ ሰው የሳቅ ምክንያት መሆን ፈጣሪ ሲፈቅድ ብቻ ነው። በዚህ ሰዓት ላይ እኛ ደስ ብሎናል። ከኛ በላይ ደግሞ ፈጣሪ በዚህ መልካም ስራ ላይ ምን ያህል ደስ እንደሚለው ሁላችንም እንረዳለን። እቺ እህታችን እውነት ለመናገር እኔ በዚህ ሰዓት ላይ በማይመች ሁኔታ ውስጥ ነው ሁላችንም እዚህ ቦታ የተገኘ ነውና የ4 ወር ህፃን ልጅ ይዛ ጎዳና ላይ ከምትንከራተትበት ቦታ ይህ ወንድማችን አንስቷት ቤት ኢንተርናሽናል ሜካፕ ስኩል 100,000 ብር እሰጣለሁ ብሎ ቃል ሲገባ እኛ ደግሞ ተረዳን ህመሙን። ምክንያቱም እሷ ቦታ ላይ በዚህ በልጅነቷ ለሪ ድረስ አካውንቷም ላይ አይታጣቅም፣ በኪሷም ይዛ አጣቅም። በእናንተ ምክንያት በእናንተ በአንድ ፎሎወር ምክንያት እቺታችን 100,000 ብር ከቤት ኢንተርናሽናል ሜካፕ ስኩል ታገኛለች። እኛ ደግሞ አዋተን 50,000 ብር አሁን ልንሰጣት ነው። 150,000 ብር ለዚህ እቺታችን እንድታገኝ ምክንያት ማን ነው? እናንተው ናችሁ። እናንተ ናችሁ ይሄንን ነገር ማድረግ የቻላችሁት። እንኳን ደስ አላችሁ። በጣም እጅግ በጣም ደስ ብሎኛል። ምናልባትም ሞቤ በዚህ አጋጣሚ 8,000 ወደ 9,000 ሰው አካባቢ ስላለ እኔ የገባሁት አንድ ቃል አለ 15,000 ብር እሰጣለሁ ብያለሁ። ሌሎች ምናልባትም በዚህ አጋጣሚ ሊያግዟት የሚፈልጉ ሰዎች ካሉ አካውንት ቁጥር በዚሁ እንድትናገርና እኔ ደግሞ ቃል የገባሁትን አሁን እዚሁ ለመላክ ደራርቱ አካውንት አለሽ የባንክ አላት። በመጀመሪያ አካውንቱ እንችላለን አከነት ሲምቤጋ 100,000 ዋው ደስ ይላል። ወላሂ በጣም ደስ ብሎኛል። በጣም በገገመደ እንኳን ደስ አለሽ። እስኪ እንግዲህ አሁን እንደዚህ እናድርግ ሁላችንም ማለት አመሰግናለሁ። በጣም ደስ ብሎኛል። እንደዚህ አይነት አጋጣሚዎች ላይ በድንገት ተገኝተን ለሆነ ሰው የሳቅ ምክንያት መሆን ፈጣሪ ሲፈቅድ ብቻ ነው። በዚህ ሰዓት ላይ እኛ ደስ ብሎናል። ከኛ በላይ ደግሞ ፈጣሪ በዚህ መልካም ስራ ላይ ምን ያህል ደስ እንደሚለው ሁላችንም እንረዳለን። እቺ እህታችን እውነት ለመናገር እኔ በዚህ ሰዓት ላይ በማይመች ሁኔታ ውስጥ ነው ሁላችንም እዚህ ቦታ